በመቄዶንያ ማህበረሰብ በጎብኚዎቻችንና በረጂዎቻችን ዘንድ ተወዳጅ የነበረውና የመቄዶንያ ቀደምት ተገልጋይ የነበረው ጌዲዮን ሙላቱ በዛሬው ዕለት በማረፉ እጅግ ከፍተኛ ሐዘን ተሰምቶናል። ጌዲ በ1980 ዓመተ ምህረት አዲስ አበባ ጎላ ሚካኤል አካባቢ ተወልዶ ያደገ ሲሆን በ1999 ዓመተ ምህረት የ19 ዓመት ወጣት ሆኖ ባጋጠመው ድንገተኛ አደጋ በስትሮክ ምክንያት ካንገቱ በታች ፓራላይዝድ ሆኖ ሰውነቱን ማዘዝና በአንደበቱ መናገር አይችልም ነበር። እናትና አባቱ ከሱ ጉዳት በፊት ስለሞቱ አክስቱ እየተንከባከበችው ጎላ ሚካኤል በሚገኘው ጠባብ ቤት ውስጥ ለብዙ ዓመታት የአልጋ ቁራኛ ሆኖ እየተሰቃየ በ2005 ዓመተ ምህረት ወደ መቄዶንያ ማዕከል ሲገባ መናገር የማይችለው ጌዲ ደስታውን የገለጸው በብዙ እንባ ነበር። ጌዲ በመቄዶንያ ግቢ ውስጥ ልዩ መኝታ ክፍል ተሰጥቶት በየዕለቱ ልዩ እንክብካቤና ሕክምና እየተሰጠው በደስታ ይኖር ነበር። በተለያዩ ትልልቅ ሆስፒታሎች የልብ ሕክምና ሲደረግለት የነበረ ሲሆን በጥቁር አንበሳ ስፔሻላይዝድ ሆስፒታል በድንገተኛ ሕክምና ክፍል ተኝቶ ልዩ ክትትል እየተደረገለት በዛሬው ዕለት ሚያዝያ 4 ቀን 2017 ዓመተ ምህረት ረፋድ 5 ሰዓት በሕክምና ላይ ያለ በ37 ዓመቱ ከዚህ ዓለም በሞት ከታይ ቀርሞቱን ምንም ቢታክቶ ከታይ ቀርሞቱን ምንም ቢታክቱን ምን ቢሰነብቱ ሞት ፊደል ተምሮን ያነባል ስንል ከታይ ቀርሞቱ ሞት ፊደል ተምሮን ያነባል ስንል እንኳን ሊያነብናን ገና ያግዛል ከቶ አይቀርም ሞቱ።